አመጋገባችን በደም አይነታችን መወሰን አለበት ወይ ብለው ብዙ ሰዎች የሚጠይቁኝ ጥያቄ አለና ለዚህ ጥያቄ መልስ ለመስጠት ነው። በዚሁም በደም አይነት ላይ የተመሰረተው አመጋገብ ላይ ያለው ሳይንሳዊ ማስረጃስ ምንድነው፣ ጥንካሬውስ እንዴት ነው የሚለውን ነገር ለማካፈል ስለፈለኩ ነው። ቪዲዮቼን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። ትክክለኛ አመጋገብ በደም አይነት በሚል በ1996 አካባቢ የተለቀቀ መጽሐፍ አለና አብዛኞቹ ማስረጃዎቹ ይህን መጽሐፍ በመጥቀስ ነው እና ይሄ መጽሐፍ ብዙ በቃ ተወዳጅነትና ተነባቢነት አግኝቶ ነበረ። ያው መጽሐፉ የሚለው ምንድነው ለእያንዳንዱ የደም አይነት የራሱ የሆነ የአመጋገብ ምርጫ ሊኖረው ይገባል ነው። ለምሳሌ ደም አይነት ኤ አትክልቶች ቢመገቡ፣ ደም አይነት ቢ አትክልትና ስጋ ከዶሮና ከስንዴ ነክ ነገሮች ውጪ፣ የደም አይነት ኤቢ ደግሞ የሁለቱንም የኤ እና ቢ ወይም አይነት አመጋገብ ቢመገብና የደም አይነት ኦ ደግሞ ስጋና ፕሮቲን እንዲመገቡ ይመክራል ነው። ይህን አመጋገብ ውጤታማ እንደሆነ በመጽሐፉ የተጠቀሰው ማስረጃ ደካማ የሚባል ማስረጃ ነው። አብዛኞቹ ማስረጃዎቹ የተወሰኑት ግለሰቦች ላይ የተሰበሰቡ፣ ሌላው ደግሞ ኦብዘርቬሽናል ስተዲስ ጀስት በመታዘብ ኢቮሉሽነሪ ስተዲስ እንደዚህ የሚባሉ እንደዚህ አይነት ማስረጃዎች ላይ የተመሰረተ ነው እንጂ ጠንከር ያለ ማስረጃ ላይ የተመሰረተ አልነበረም። የነዚህ ማስረጃዎች ችግሩ ምንድነው? ለስህተት በጣም ተጋላጭ ናቸው እና በሕክምናም እንደ ማስረጃነትም አይወሰዱም ነው። ያው እንደዚህ አይነት ጥናቶች ጥቅማቸው ምንድነው? ጠንከር ያሉ ጥናቶች እንድንሰራ እንጂ ወይም ደግሞ አይ ኦፕነር አይን ለመክፈትና ሌሎች ጥናቶች እንድንሰራ ነው እንጂ እንደ ማስረጃነት እንድንጠቀምባቸው አይደለም። እና መጽሐፉም የጻፈው ግለሰብም የደም አይነትና አመጋገብ በተመለከተ አንድም የሰራው ጥናትም አሳትሞም አያውቅም። ስለዚህ የማስረጃው ጥንካሬ በጣም ደካማ ነው ልንለው እንችላለን። ግን ይህን በተመለከተ ጠንከር ያሉና እንደ ማስረጃነት ልንጠቀምባቸው የምንችላቸው የተሰሩ ጥናቶች አሉ ወይም ለሚለው ያው የተሰሩ 2 ጥናቶች አሉ። እነዚህ 2 ጥናቶች የተሰሩት ጥናቱ ላይ ያሉ ሰዎች በሁለት በመክፈል ነው። በአንዱ ቡድን በደም አይነት ላይ የተመሰረተ አመጋገብ እንዲወስዱ፣ ሌላው ቡድን ደግሞ ኖርማል ወይም ደግሞ በደም አይነት ላይ ያልተመሰረተ አመጋገብ እንዲወስዱ ተደርገው ከዛ ደግሞ ውጤታቸው ተከታትለው አይቷል ነው። ከዛ በኋላ ምንድነው ያው የሁለቱም ቡድኖች ላይ ያለው ልዩነት አሳይቷል አላሳየም፣ ወይም ደግሞ አመጋገቡ ጥቅም አምጥቷል አላመጣም የሚለውን ነገር ተጠንቶ ታይቷል ማለት ነው። እና ውጤቱስ ምን ነበር የሚለው አንደኛው ጥናት በ2013 የተደረገ ሲሆን ውጤቱ ያሳየው ምንድነው በደም አይነት ላይ የተመሰረተ አመጋገብ ካልተመሰረተው አመጋገብ ጋር ሲነጻጸር ምንም አይነት ልዩነት እንደሌለው ነው ያሳየው። ወይም ደግሞ በሁለቱም ግለሰቦች ወይም ደግሞ በሁለቱም ቡድኖች ላይ ምንም አይነት የውጤት ለውጥ አልነበረም ነው። ሁለተኛው ጥናት ያሳየው ውጤት ምንድነው ለደም አይነት ኤ የሚሆነው አመጋገብ ጥሩ ውጤት እንዳሳየ ነው። ግን እዚህ ጋር ልብ ማለት ያለባችሁ ምንድነው ይህ ውጤት ግን የደም አይነት ኤ የሚመክረው አመጋገብ ጤናማ ስለሆነ ነው እንጂ ያው በደም አይነቱ ላይ ተወስኖ አይደለም የነበረው ውጤቱ። ስለዚህ የደም አይነት ኤ የሚመከረው ብዙ ጊዜ አትክልት፣ ፍራፍሬዎች እንደዚህ አይነት ምግቦችን ለሌሎች የደም አይነቶችም እንደሚጠቅም ነው የታየው። ስለዚህ የደም አይነቱ ሳይሆን የወሰነው የአመጋገቡ ሁኔታ ነው ወይም ደግሞ ምርጫ ነበር የወሰነው ነው። ስለዚህ ዋና ወሳኙ የደም አይነታችን ሳይሆን የምንበላው የምግብ አይነት ነው። እና እስካሁን ድረስ በደም አይነት ላይ የተመሰረተ አመጋገብን ለመምከር ያው ጠንከር ያለ ጥናት ወይም ደግሞ ጥናት ተሰርቶ ያሳየ ነገር የለም ነው ድምዳሜው ነው። እና ኢቭን አብዛኞቹ የዓለም የሕክምና ማህበራት ለምሳሌ የዓለም ጤና ድርጅት፣ የልብ ማህበራት፣ ሌሎችም ያው ጤናማ የሆነ አመጋገብ እንድንመገብ በተለይ አትክልት ፍራፍሬዎች ላይ ያተኮረ ወይም ደግሞ እንደገና ደግሞ ያልተፈተጉ እህሎች ላይ የተመሰረተ አመጋገብ እንድንመገብ ነው የሚመክሩት። ለምሳሌ አንድ ጥሩ የሚባለው የአመጋገብ ዘይቤ ሜዲተራኒያን ዳይት የሚባል የአመጋገብ ዘይቤ አለና ይህን በተመለከተ ከዚህ በፊት የሰራሁት ቪዲዮም አለ። ይህን ቪዲዮ ማየት ትችላላችሁ። እና ይሄ አመጋገብ የሚያተኩረው ምንድነው አትክልት ፍራፍሬዎች ላይ እንደገና ያልተፈተጉ እህሎች ላይ እና እዛ ላይ የተመሰረተ አመጋገብ ነው። እንደውም ይሄው ነው ኢቭን ይሄ አመጋገብ ነው በተለይ ግፊት ያላቸው ሌላ በሽታ ያላቸውም እንዲመገቡት የሚመከረው እንጂ በደም አይነት ላይ የተመሰረተ አመጋገብ እንዳልኩት ማስረጃው በጣም ደካማ ነው። ኢቭን የተሰሩ ጥናቶችም ምንም አይነት ውጤትም አላሳዩም። ስለዚህ ዋናው ወሳኙ ነገር የደም አይነታችን ሳይሆን የአመጋገባችን ምርጫ ነው ማለት ነው።